ሰላም ሰላም ሰላም፣ ጤና ይስጥልኝ ክቡራትና ክቡራን አድማጭ ተመልካቾች እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? እንደሆ በተለመደው ሰላምታችን በያላችሁበት የጌታ የአምላክ ፍቅር በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በእናንተ ጥያቄ መሰረት ኮመንት ላይ አስቀምጡልኝ ባልኳችሁ ሀሳብ መሰረት ይሄው ዛሬ ይዤ ተገኝቻለሁ ወይም መጥተናል። ዛሬ ጌታቸው በእውቀቱ ወይም በእውቀቱ ጌታቸው ግዛቸው የሚል አንድ ትልቅ በተደጋጋሚ ጊዜ አንድ ደንበኛዬ እና እሱና ሌሎችም ስሙን እርግጠኛ ስላልሆንኩኝ ለመጥራት እንትን ያለሁም በጣም ይቅርታ። ብቻ ወደ በትንሹ ወደ አምስት የሚሆን ኮመንት ነው ሰባት የሚሆን ኮመንት በትንሹ አይቻለሁኝ። የተሰጠኝ አስተያየት ጥሩ ነው፣ በርታ፣ በተከታታይ አስተምረን እባክህ አትጥፋ የሚልና እንዲሁም አንቺ ሆዬ ባቴና አምባሰልን እባክህ ለይተን እንድናቅ እስኪ እንዴት እንደምንጫወት አንዳንድ እንትኖችን አሳየን ለይተህ ብለው ኮመንት ደጋግመው ይጻፉ ወንድሞች አሉ ከተለያየ ቦታ። ስለዚህ የእነሱን ጥያቄ መሰረት በማድረግ እናንተን ጥያቄ መነሻ በማድረግ ዛሬ ይሄው አራቱም ቅኝቶች ወይም አራቱም ዋሽንቶች እናንተ ይጠቅማሉ፣ ይበጃሉ፣ ያስፈልጋሉ እናንተ በጠየቃችሁት መሰረት ይሄው በሚገባ ይዤ መጥቻለሁና ሁሉንም አንድ ባንድ እናያለን። እነዚህ ማለት አንድ ዋሽንት ናቸው። አንድ ዋሽንት ስላችሁ በቁጥር 4 ናቸው አይደለም? ይሄ ኤ ነው፣ ይሄ ኤ ነው፣ ይሄም ኤ ነው፣ ይሄም ኤ ነው። ለትምህርቱ ወይም ደግሞ ለቃል አይደለም ኤ የምላችሁ፣ ትክክለኛው ኤ የሚሰራበት ኤ ነው። ሌላ እንትን አይደለም። ምንድነው 4 ኤ ካላችሁኝ ያው በእናንተ ጥያቄ መሰረት ይሄ ኤ ሜጀር ነው። አበሳሱን የሚዩት ቺኛዋ ፎርዝ ነች። ቺ ፎርዝ የምንጫወትባት ነች። ቺኛዋ ፎርዝ ነች። ስለዚህ አያችሁት፣ እቺ ሸፍሯትና አራት ቀዳዳ አያችሁታል። ሺ አምስተኛዋ ፎርዝ ነች። አነስ ያለች ቀዳዳ ነች አይደል? ይሄ ሜጀር ነው። ያስቀምጨዋለሁ ማለት ነው። ሜጀር ነው። ከዛ ይቅርታ፣ ቀጥሎ ምንድነው የምናየው? ማይነር። ሁለቱ የተቀራረቡ ናቸው። በጣም ቅርብ የተቀራረቡ ናቸው። ጣታችን ነው ይገናኛል። ስለዚህ ይህ ኤ ማይነር ነው። ይሄ ደግሞ ኤ አንቺ ሆዬ ነው። እነዚህ በጣም ይራራቃሉ፣ እነዚህ በጣም ይራራቃሉ። እነዚህ በጣም ከነዛ በላይ ደግሞ በጣም የተቀራረቡ ናቸው። እንደዚህ በጣም ክፍተት አለው። ኤ አንቺ ሆዬ ነው። ቀጥሎ ምን መጣ ደግሞ? አሁንም ኤ ባቲ፣ ኤ ባቲ ያችሁት መካከለኛ ነው። እነዚህ ደግሞ በጣም 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 ከምለው በላይ በጣም የተቀራረቡ ናቸው። አንድ ጣት እንኳን አንድ ጣት ሁለቱም ይሸፍናል ቅራረቡን ማለት ነው። ስለዚህ ይሄ ኤ ባቲ ይላል ማለት ነው። ስለዚህ እያንዳንዷን ለማንኛውም እቺ ቆይ ላስተካክላችሁና ተመልሰናል እና እያንዳንዷን ወደዛው እንሂድ። ከሜጀሩ እንጀምርና ሜጀሩ ማለት ሙሉ ድምፅ ነው። ምንም የተሻረፈ ወይም ደግሞ ግማሽ ወይም ሩብ ኖት የምንለው ነገር የለም። እያንዳንዱ ከአንዱ ወደ አንዱ ሲሄድ ወይም ደግሞ ከዚህኛው ወደዚህ ሲሄድ ዶ ሬ ሚ ፋ ሶ ላ ሲ ዶ ስንል ሙሉ ድምፅ ነው የምንሄደው በፔንታቶኒክ ስኬል ወይ ደግሞ በእኛ ስንሄድ በእኛ በፔንታቶኒክ ስንሄድ ነው። ዲያቶኒክ በእነሱ በእንትኖች በነጮች ወይም በአውሮፓውያን የማንዘለው ኪዎች የሉም። ሁሉንም ነው የምንጫወተው ወይ ደግሞ የምንለው። በነገራችን ላይ
ከነሱ የኛ በምን እንደሚለየው ሙዚቃ ነው፣ የሚለየው ነገር የለም። እነሱ የተጫወቱትን እኛ እንጫወታለን። ምንም በዚህ በአፍሪካውያን ሂዱ ያው እኛም አፍሪካ ነን። አፍሪካን ስላችሁ እንደ ናይጄሪያ፣ እንደ ኬንያ፣ ብሩንዲ የተለያዩ አይነት ሙዚቃ አፍሪካ ሙዚቃዎች አሉ። እንደዛ ለማለት ፈልጌ ነው እንጂ ያው ለእኔም የማልቀበለው አማርኛ ወይም ደግሞ ቋንቋ ቃል አፍሪካውያን ስንል እኛም አፍሪካ ሆነን ሌላ አፍሪካ ማለፍ አንችልም ለማለት ፈልጌ ነው። እኔው ለትምህርታችን ስንመጣ ምንድን ነው ይህ ሙዚቃ ላቲኒያ በሉት፣ ላቲኒያ ይጫወታል። ወደ ህንድ የምትፈልጉ፣ ወደ ቻይና የምትፈልጉ፣ ወደ ኤሮፕ የምትፈልጉ፣ ወደምትፈልጉት ዓለም ያለውን ሙዚቃ ማንኛውንም ሙዚቃ የምንጫወትበት ወይም ደግሞ የምንግባባበት ከማንኛውም ሙዚቀኛ ዓለም ከየትም ይምጣ ሙዚቀኛ ጋር ተግባምተን የምንጫወትበት ሙዚቃ መሳሪያችን ነው። የእነሱ ግን ከ198 በመቶ በፋብሪካ ተመጥኖ ተለክቶ እያንዳንዷ በቁመትም በወርድም በስኬልም የተሰራ ነው፣ የተመጠነ ነው። የኛ ግን በእጃችን የምንሰራው ነው። በእጃችን የምንሰራው ብቻ ነው። ከእናት ከአባቶቻችን ሲዋርድ የመጣውን ዋሽንት ለሀዘንም ለደስታም ሲንጎራጉሩት ሲያጫውቱበት የነበረበትን ማሲንቆንም ልክ እንደዛው፣ ክራርንም እንደዛው፣ ከበሮውን በለው አታሞን በለው እንደ ዘመናዊ ድራም እንበለው ሪትም መጠበቂያ ሰው ያንንም ከየት የመጣው ከጥንት ከእናት ከአባቶቻችን ከአራቱም ማዕዘናት የመጣ ነው። ይሄን ስላችሁ ደግሞ ምንድን ነው በምንም ፋብሪካ እንዳላለፈ በምንም አይነት ማቴሪያል ያለመታገዝ የሰራ ነው። እንደምታዩት ይሄኛው አሁን ምሳሌ ሸንበቆው እያንዳንዱ ቀዳዳዋን ይሄን ቀዳዳ እና ይሄ ቀዳዳ ማለት በምንም አይነት ማሽን ወይም ደግሞ በፋብሪካ አላለፈ ማለት ነው። እንዳያችሁት ነው። ምንም የፋብሪካ እንትን ውጤት አይደለም። ማሲንቋችንን ብታዩት፣ ከበሮም ክራርም ዘመኑ የመጣውን ቤዛችንን ብታዩት እያንዳንዱ የባህል መሳሪያችን ከናቹራል ከተፈጥሮ ማቴሪያሎች የተሰሩ ናቸው። እነሱም ደግሞ በእጅ የተሰሩ ናቸው። ስለዚህ እንደዛም ሆኖ ግን ዓለም ላይ አሉ ከሚባሉት ዓለም ላይ ተሰሩ ከሚባሉት ዓለም ላይ ደግሞ በፋብሪካም በቴክኖሎጂም በፋብሪካ ላይ አልፈዋል ተሰሩ ከተባሉት የሙዚቃ መሳሪያዎች ላይ እኩል የሚጫወት እንደውም የበለጠ ቴስት የሚያደርግ የሚጣፍጥ ቶን ያለው የባህል መሳሪያችን ሁሉም ነጮችም ሆኑ ማንኛውም የሚያደንቁት የባህል መሳሪያችን እንደ ክራር፣ ዋሽንት፣ ማሲንቆን፣ ከበሮና በገና ብዙ አሉን። ያልተዘረዘሩ ያልተነኩ ብዙ የባህል ትውፊት መሳሪያዎች አሉን። ስለዚህ እነሱን እያንዳንዷን ዘርዝሮ በዚህ ሰዓት ለእናንተ ማቅረብ ትንሽ ጊዜ ይፈልጋልና፣ ስለዚህ ወደ ትምህርቱ እንሄድ። ወንድሞችና እህቶች ወይም ደግሞ የኔ ደንበኞች የእናንተ ቤተሰቦች ባቀረቡት ጥያቄ መሰረት አምባሰልን ባቲንና አንቺ ሆዬን እባክህ ስላሉ በዚህ መሰረት ለማቅረብ ያው ተገኝተናልና፣ ስለዚህ ወደዛ እንሂድ። ትምህርታችን ለመጀመር ይህ ኤ ሜጀር ነው ብያቸዋለሁ። በሜጀር ላይ ምን እንጫወት? ጫፍጫፏን ነው። ያው ልዩነቱን እንድታዩ ነው። ቴስቱ ራሱ ይሄ ሜጀር ነው ቴስቱ፣ ይሄ አንቺ ሆዬ ነው ቴስቱን፣ ይሄ ማይነር ነው ቴስቱን እንድታዩት ነው። ቴስቱ ልዩነቱን እንደዛ ስለሆነ ጥያቄያችሁ ብዬ ነው። አንድ ነገር ላሰማችሁ። ይሄ መነሻውን ኤ ነው።
ከዛ ኤ ማይነሩ አንድ ነው። የቅድሙ ያችሁት ምንም ልዩነት የለውም። ኤ ነው፣ ሁለቱም ኤ ናቸው። አሁን ደግሞ አንቺ ወየው ያችሁት ኤ ነው፣ መነሻው አንድ ነው ሁሉ። አሁን ደግሞ ባቲዋ ደግሞ ያችሁት ሁሉም አንድ ነው። ባቲው ማይነሩ አንቺ ሆየው ሜጀሩ ኤ ነው መነሻው ነው። እስካሁን ያልኩላችሁ እስኪ ሄዱ ወደ ሁለተኛው ሰከንድ ሶስተኛው ራውንድ ወይ ደግሞ ሌላውን ኪ ብነካ ይለያያሉ። እዚህ ጋር ግማሽ ግማሽ ኳርተር ድምፅ አላቸው። ስለዚህ ወደ ሜጀሩ እንሂድ። በዝታ ምን እንጫወት አንድ ደቂቃ ማትሞላ መነሻዬ ይሄ በትዝታ ከዛ ወደ ማይነር ደግሞ ወደ አምባሰል ማለት ነው ያላችሁኝ። አራቱን ከፍቼ ማለት ነው መነሻች ነች። ይሄ ትዝታ መጀመሪያ የተነሳው ትዝተኛው፣ ይሄ ሰከንድ ነው፣ ሰርድ ነው፣ ይሄ ፊዝ ነው። ከዚህ ነው የተነሳሁት። ኦኬ ከዛ ወደ አንቺ ሆዬ አንቺ ከነ የምነሳው ከዚህኛው አንድ ሁለተኛው ላይ ማለት ነው። ከዚህኛው እዚህ ድምፅ አንድ ከግማሽ ይሄድና እዚህኛው በጣም የግማሽ ድምፅ ነው ያለው።
ብዙ ነው ያለው በአንቺ ሆዬ። መዝሙር ብትሉ ዘፈንም ብትሉ ሁላችንም የምናውቀው አንድ ዘፈን ክፍልቃችሁ ምን ዘፈን አንዳንዴ እንደዚህ ስትጫወቱ እምቢ የሚላችሁ ከሆነ የሆነ ነገር ቼክ አድርጉ። በጣም ምንድን ነው ወይ የሆነ ሶፍት ወይ የሆነ እናንተ ብቻ ያስቀምጣችሁበት ቦታ ማቴሪያል ላይ የሆነ ነገር ሊገባይና ስትከፉ እምቢ ይላችኋል ወይ ስትጫወቱ። አሁን ሙሉ ድምፅ ይሰጠኝ አይደለም ለእኔ ኮምፎርት አይደለሁም። ለዛ ነው አሁን ደስተኛ ሆኜ እንዲጫወት ያደረገኝ። እንደዚህ አይነት አጋጣሚዎች አሁን ላይቭ ነው እንዳስቡት። ከሚገርማችሁ በጣም ትንሽ ይገባችሁ። እቺን የምታክል ሶፍት ነች፣ ግን እቺ ነች የያዘችው። ኢማጂን ምን ያህል ሳይድ ኢፌክት እንዳለው ሶሪ። ስለዚህ እንደዚህ አይነት ስትጫወቱ ወይም ደግሞ እንትን የለመዳችሁት ዋሽንት የሙዚቃ መሳሪያ ማንኛውም ዋሽንት ሊሆን ይችላል። ማንኛውም ድምፁ ለወጥ ካለባችሁ ወይ ተሰንጥቋል ዋሽንት ከሆነ ወይ የሆነ ውስጥ የሆነ ነገር ገብቶበታል። ማስንቆም ከሆነ ወይም በርኩማው ልክ አይደለም ወይ ቆዳው ወርዷል። ክራርም ቤዝም ሆነ ወይ ቅኝቱ ወርዷል ወይ የሆነ ስትሪንጎቹን የሆነ ነገር ተለጥፎባቸዋል። ስለዚህ ያን ነገር ቼክ እናደርጋለን። ጆሮአችን ውስጣችን ከሆነ ማነው የዛ ቶን ውስጣችን ከቀረ ማለት ነው፣ ጆሮአችን ላይ ካለ። ስለዚህ ለዛ ነው አሁን ወጥቶልኛል። ሀሳቡ እንድታዩት ነው። ያው በጠየቃችሁት መሰረት እንድታዩት ብዬ ነው። አሁን የሚቀረን መጨረሻው ባቲ። በነገራችን ላይ ሁለት አይነት ባቲ ነው ያለው። ባቲ ሊዲያ እና ባቲ፣ ሁለት አይነት ባቲ እንዳለን ምስሎዲያ እና ባቲ ሜጀር እናያለን አሁን በየትኛው እጅ እንዳስኩት እቺን በዚህ ነው ያስኳቸው። እንደዛ አጣብቄ ነው ያስኳቸው እንጂ እንደዚህኛው እንደዚህ አልችልም። በጣም ሲጣበቁ ስለሆነ ጣታቸው
አለባቸው ዘፈኑ። ስለዚህ ሌላ ባቲ ሌላኛው በሜጀር ነው። ባቲ ማይነርም አለ፣ ባቲ ሜጀር አለ። ይሄ ራሱ ባቲ ነው። ይህንን ይመስል ነበረ። ወደ ሜጀር ባቲ ደግሞ ስንመለስ ሜጀር ባቲ ከባቲ ዘግተን አራቱን ቀዳዳውን ዘግተን የምንነሳው ልዩነቱን እንዴት ታያት ብዬ ነው። በእናንተ ጥያቄና ባቀረባችሁት ኮመንት መሰረት ይህን አራቱንም ኤዎች ሜጀር ባቲ አንቺ ሆዬ ያቀረብኩላችሁ። ስለዚህ አሁንም ምን ተጫወት ምን ብንማማር ደስ ይላቸዋል የሚለውን ኮመንት ላይ አስቀምጡልኝ። አሁንም ልክ እንደዚህ አቀርብላችኋለሁ። በቀጣይ ምን እንጨምር ምን እንቀንስ በያላችሁበት ኮመንታችሁን አስቀምጡልኝ። ታዲያ ይህንን ልዩ ቻናል ለወዳጅ ዘመዶች እንዲሁም ለቅርብ ዘመዶቻችሁ ጓደኞቻችሁ ሼር በማድረግና ኮመንት፣ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እና ይህን ልዩ ቻናል አሁንም የእስክስታና ዋሽንት አድርጎ ዋሽንትና እስክስታችን ከፍ ከፍ የሚልበትን ደረጃ የምናይበት ቅርብ ጊዜ ነውና ቤተሰብ የሆኑ ሰላማችሁ በያላችሁበት ይብዛልኝ። ቡም ልጓዝ። ቻው፣ መልካም ጊዜ።